ልጆች መራጭ ተመጋቢ ወይም ፒኪ ኢተር እንዲሆኑ የሚያደርጉ 6 የወላጅ ስህተቶች። ሰላም ወላጆች፣ ዶክተር ኤርሚያስ ነኝ። ይህ ቪዲዮ በጣም ጠቃሚ ስለሆነ እስከ መጨረሻው ተከታተሉት። ለሌሎች ወላጆችም እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ እና ሪፖስት ማድረግ እንዳይረሱ። አንደኛ፣ ህፃናትን የተፈጩ ምግቦችን ብቻ ለረጅም ጊዜ መመገብ። ይህ እንግዲህ አንዱ የወላጅ ስህተት ነው። የተፈጩ ምግቦችን ህፃናት ምግብ ከጀመሩበት 6 ወር ጀምሮ እስከ 8 ወር ድረስ ሊቀጥሉ ይችላሉ። ከዛ በኋላ በከፊል የላመ እንዲሁም ከ9 ወር ጀምሮ ደግሞ ፊንገር ፉድስ ወይም በጣት የሚበሉት አይነት ምግብ ማስጀመር ይኖርባቸዋል። ህፃናትን የተፈጨ ምግብ ብቻ የሚሰጡ ከሆነ አንደኛ የማግኘት ክህሎታቸው እንዳይዳብር እንዲሁም ደግሞ ህፃናት ለምግብ ፍቅር እንዲኖራቸው የተለያየ ምግቦችን ማስለመድ ያስፈልጋል። ስለዚህ ወላጆች የተፈጩ ምግቦችን ለረጅም ጊዜ አለመስጠት። ሁለተኛ፣ በሞባይል ወይንም ቲቪ እያሳዩ ልጆችን መመገብ። ይህ እንግዲህ ሌላው የወላጆች ስህተት ነው። ሞባይል ወይንም ቲቪ እያሳዩ ልጆችን መመገብ አንደኛ ልጆች የረሃብ ስሜቱን የመጥገብ ስሜቱን እንዳያውቁት ያደርጋል። ሌላ ሁለተኛው ደግሞ ስለ ምግቡ ጣዕም እንዲሁም ደግሞ ስለ ምግቡ አይነት እንዳያውቁ ያደርጋል። ይህ ምግቡን እንዲጠሉት ያደርጋል። አንዳንድ ጊዜ ወላጆች ጠግበውም እንኳን ልጆችን ቲቪ እያሳዩ በሚመገቡበት ሰዓት ከመጠን በላይ ሆነና ህፃናት ሊያስታውኩ ይችላሉ። ይሄ ሌላው የወላጆች ስህተት ነው። ሌላው ሶስተኛው የወላጆች ስህተት ሁልጊዜ ልጆች የሚወዱትን 2 እና 3 አይነት ምግቦችን መደጋገም ነው። ይህም እንግዲህ ልጆች የተለያየ አይነት ምግቦችን መመገብ አለባቸው። ሌላ ደግሞ ምንድነው ወላጆች አዲስን ምግብ በሚያስተዋውቁበት ሰዓት ልጆች መጀመሪያ ጊዜ ሲሆንባቸው እምቢ ሊሉ ይችላሉ። ስለዚህ እምቢ ያሉ ብለው የሚወዱትን ብቻ ምግብ መስጠት የለባቸው። ያ ያሉትን ምግቦች በተለያየ ጊዜ በተደጋጋሚ ጊዜ የሚባለው እንደውም ልጆች ከ8 እስከ 15 ጊዜ ያንን ምግብ እንዲበሉ መሞከር ነው። መጨረሻ ላይ ያንን ምግብ ቀስ ብለው እንዲሞክሩና እንዲበሉ ያደርጋል። ስለዚህ ልጆች ይህንን መሞከር በጣም አስፈላጊ ነው። አዲስን ምግብ ከተለያየ አይነት ሲመገቡ ነው የምግብን ፍቅር የሚኖራቸው። አንድ አይነት ብቻ የሚመገቡ ከሆነ በሂደት ምግቡን እንዲጠሉት ያደርጋል። ይህ ሌላው የወላጆች ስህተት ነው። ሌላው ወላጆች የሚሰሩት ስህተት ልጆችን ሲመግቡ ይሄን አደርግልሃለሁ፣ ይሄን ከበላ ይሄን አደርግልሃለሁ ወይንም ደግሞ አልበላም በሚሉ ሰዓት አስገድደው መመገብ ወይም ፎርስ ፊዲንግ ነው። እነዚህ ሁለቱ በልጆችና በምግብ መካከል አሉታዊ ተጽዕኖን የሚፈጥር ነገሮች ናቸው። ለምሳሌ ይህን ምግብ ከበላ ጣፋጭ ነገር ሰጥሃለሁ በሚሉበት ሰዓት ጣፋጩን ነገር እንደ ሽልማት እንዲሁም ደግሞ ጤናማውን ምግብ እንደ ቅጣት እንዲወስዱት ያደርጋል። ስለዚህ ወላጆች ይህንን ነገር ማድረግ የለባቸው። እንዲሁም ልጆችን አስገድደው ማብላትም አይመከርም። ሌላውና አምስተኛው ወላጆች የሚሰሩት ስህተት ወተትን ከምግብ በፊት መስጠት ነው። ወተትን በሚሰጡበት ሰዓት ሆዳቸው ቶሎ እንዲሞላ ያደርጋል። ስለዚህ ተጨማሪ ምግብን እንዳይበሉ ያደርጋል። ስለዚህ በተቻለ መጠን አንደኛ በቀን ውስጥ የሚወስዱትን የወተት መጠን መገደብ ያስፈልጋል። ከግማሽ ሊትር በላይ ወተት መስጠት የለባቸው። ሌላውና 6ኛው የወላጆች ስህተት ደግሞ ምግብን በሚበሉበት ሰዓት ህፃናት እየነካኩ ራሳቸውን እየቀቡ ልብሳቸው ላይ እያፈሰሱ እንዲበሉ መፍቀድ ነው። ይህ ስለ ምግቡ ኤክስፕሎር እንዲያደርጉ ምግቡን እንዲመረምሩ እንዲያውቁ በመንካት በማሽተት በተለያየ መንገድ ነው አዲስ ምግብ የሚለምዱት። ስለዚህ ወላጆች በተቻለ መጠን እነዚህ ነገሮች በሚያደርጉበት ሰዓት ህፃናት መተው ያስፈልጋል። ይህ አንዱ ምግብን የመልመዱ አካል ነው። ሌላው ደግሞ ህፃናትን ሁል ጊዜ በማንኪያ ብቻ መመገብ ነው እና ይህንን በሚያደርጉበት ሰዓት ልጆች በራሳቸው መመገብን ይፈልጋሉ። ስለዚህ አንዳንዴ ወላጆች እነዚህ ነገሮች ልጆች በራሳቸው እንዲያደርጉት በማበረታታት ስለ ምግብ ያላቸው ፍቅር እንዲጨምር ማድረግ ይችላሉ። አመሰግናለሁ። ይህ መሰልና ሌሎች በህፃናት ጤና ዙሪያ ቲፖችን ለማግኘት አካውንቱ ፎሎ ማድረግ እንዳይረሱ።